ነገሩ እንዲህ ነበር። ንግስቷ እጅግ በጣም ስትራቴጂስት ከመሆኗና እጅግ በጣም ጠቢብ ከመሆኗ የተነሳ የጠላትን ደካማ ጎን በደንብ አርጋ ታውቅ ነበር፣ በደንብ አርጋ ተረድታ ነበር። ይህም ምንድነው? እዚያ አካባቢ ይህ የጠላት ጦር ወይም ደግሞ ይህ ጠላት የሚጠቀምበት የነበረ ምንጭ ነበር። ስለዚህ ንግስቷ የነበራት ስትራቴጂ ምንድነው? ይህን ምንጭ ጣሊያን የሚጠቀምበትን ምንጭ ማስከበብና የውሃ እጥረት እንዲያጋጥሙ ማድረግ ነበር። በዚህ ምክንያት በጣም ብዙ ጦር አሰልፋ ይህን ምንጭ አስከበበች። በዚህ ጊዜ የጠላት ጦር የውሃ ድርቅ አጋጠመው። በዚህም የተነሳ እንስሶቹ እንዲሁም ወታደሮቹ በውሃ ጥም እንዲያልቁ ተደረገ። ወደ ኋላም ደግሞ እንዲያፈገፍጉ ተደረገ። ስለሆነም በዚህ በነደፈችው ስትራቴጂ አማካይነት መቀሌ አካባቢ መሽጎ የነበረውን የጣሊያን ባንዳ ጦር በአሸናፊነት ተጠናቀቀ ማለት ነው።